ዛሬ ፕሮግራማችን የምንመለከተው ሴት ልጅ ማስፈልግ ከሆነ ምን አይነት ምልክቶችን ታሳያለች የሚል ነው። አብራችሁን ሁኑ። እንግዲህ ሁሌ መፈለግ እንዳለ ማለት ሁሌ መፈለግ ብቻ አይኖርም። መፈለግ እንዳለ ሁሉ መፈለግም ይኖራል፣ አለመፈለግም አለ። መወደድ እንዳለ ሁሉ መጠላትም ይኖራል። ስለዚህ ይሄንን የምናውቀው ነገር ነው። አንዳንዴ ግን ባለመረዳት ምልክቶቹን ካለ ማስተዋል የተነሳ ሴት ወደደችኝ ብለህ ያሰብካት ልጅ ብዙ ጊዜን ኢንቨስት አድርገ ብዙ ጊዜን አቃጥላ እየጠበካት መጨረሻ ላይ ወይ አግብታ ታገኛታለህ ወይ ደግሞ ሌላ ጓደኛ እንዳላት ተሰማና ከዛ በጣም ልብ ይሰበራል ብዙ ነገር እና ብዙዎቻችን አንዳንዴ ምልክቶቹ ግራ ሊያጋቡን ይችላሉ። የፈለገን መስሎን በተለይ ወንዶች ሴት ልጅ ይሄ በባህላችን መኩራት አለባት የሚባለው ነገር አለ አይደለ? አይ ኩራት ነው እንጂ ፈልጋይ ነው ብለ አስበ ብዙ ነገር እየሞከርኩ መጨረሻ ላይ ግን እንደማይሆን ስታውቅ በጣም ብዙዎች ወደማይሆን ነገር የገቡ ምናቀው ነገር አለ። ዛሬ ይሄንን ለመከላከል ምን ማድረግ አለብን? ምልክቶች አስቀድማችሁ እንድታውቁ ወንዶች ነው ይሄንን የምነግራችሁ። የመጀመሪያው ማትፈልግ ከሆነ ተራራ መግፋት ይሆንባል። ተራራ ታውቃላችሁ እንደው ብንገፋው የሚነቃነቅ ነገር አይደለም። እንደው የፈለገው ሰው ሰብስበ እንኳን ብትገፋው ምንም የሚለወጥ ነገር አይኖርም። ከቦታው አይንቀሳቀስም። እዚች ልጅ ጋርም ፍቅር ላይ ማትፈልግ ከሆነ ሴቷ በቃ ትደውላለ፣ ቴክስት አደጋለ፣ ቤቷ ትሄዳለ፣ መስሪያ ቤቷ ትሄዳለ። ምናልባት ኦኬ ስትፈልግ ታገኛለች፣ ስትፈልግ ላታገኘ ትችላለች። ብቻ ሁሌ ዋን ሳይድድ የሆነ ነገር ነው፣ ካንተ ሳይድ ነው የሚሆነውና አንተ ራሱ ድክም ይላል። በቃ ተራራ እንደመግፋት ነው የሚሆነው። ምንም ለውጥ የለም። ዛሬ ማን ተደዋይነ፣ ነገ ማን ተደዋይነ፣ ከነገ ወዲያ ማን ተደዋይነ፣ የዛሬ 4 ወር ማን ተደዋይነ። ዛሬ ማን ቴክስት የምታረገው፣ ነገ ካንተ ነው ቴክስቱ የሚጀምረው፣ ከነገ ወዲያ አንተ ነው ቴክስት የምታረገው። በቃ ኤግዞስትድ ትሆናለና እንደዚህ አይነት ነገሩ ስትገቡ ወንዶች ምናልባት ኦፍ ኮርስ ለተወሰነ ጊዜ ኩራትም ሊሆን ይችላል። ግን ደግሞ ይሄ ነገር በተደጋጋሚ ከቀጠለ ይቺ ልጅ አልፈለገችኝም ብሎ ማሰብም ምን ጤነኝነት ነው። አንዳንድ ሰዎች ሪጀክሽን አይወዱም። ይሄ አለመፈለግ ሴቶችም ወንዶችም ሪፊውዝ መደረግ እምቢ መባልን አይወዱም። ግን እውነታው ላይፍ ሁሌ የምትፈልገውን ነገር እየሰጠችን አትቀጥልም። አንዳንዴ መከልከል አለ። ይሄንን ደግሞ ማወቅ አለብን። የስ እንዳለ ሁሉ ኖ መባል አለ አይደለ? ስለዚህ ወንዶች እንዲ ሞክራችሁ የሆነ ጊዜ ላይ ሊሚት ሊኖራችሁ ይገባል። በተለይ ጊዜያችሁን ብዙ እንዳታጠፉ ነው ከማትፈልጋችሁ ሴት ጋር ይሄንን የምናገር። ሁለተኛው ሰበብ ደርዳሪ ነው። እንደዚህ አይነት ሴት ማትፈልግ ሴት በጣም ሰበብ ላለማንሳቷ፣ ለምሳሌ ደውለ ላለማንሳቷ በፈለገችው ሰዓት ታነሳና ስልኬ እኮ ቻርጅ ላይ ሰክቼው አላየሁትም ነበር፣ ሳይለንት ነበር፣ ቦርሳዬ ውስጥ ስለነበረ አልሰማሁትም፣ ወይም ስክሪኑ እኮ ተበላሽቶ ምንም እያሳየኝ አይደለም ማንሳት አልቻልኩም፣ እንደዚህ እንደዛ በቃ ፉል ኦፍ ኤክስኪዩዝስ። በቃ ሰበብ አታጣምና ከዚህ በፊትም ብያለሁ፣ ውሸታም ሰው አንዱ መገለጫው ሰበብ ደርዳሪ ነው። ይሄ ማለት እነኚህ ስልክ ላይ ቻርጅ አድርጎ አለማየት፣ ስክሪን መበላሸት ምናምን ማያጋጥሙ ናቸው እያልኩኝ አይደለም፣ ያጋጥማሉ። ግን ኤቭሪዴይ እንደዚህ አይነት ሁኔታ ተደጋጋሚ የምትሰጥ ከሆነና ሁሌ ፉል በቃ ተቀጣጥራችሁ ስትቀር በትራፊክ ጃም የምታሳብብ ከሆነ ተቀጣጥራችሁ ስትቀር እናቴ አሞብኝ ሆስፒታል ሄጄ ነው ምናምን የምትል ከሆነ ኤቭሪዴይ ማለት በጣም ብዙ ጊዜ የምታበዛው ከሆነ መጠርጠር አለብኝ። ይቺ ሴት ምናልባት ባጣቆይኝ አድርጋ ይዛ ሊሆን ይችላል። ምን አይነት ነው ባጣቆይኝ ማለት? በጣም የሚገርመኝ አንዳንድ ሴት ወንዶችም ሊኖር ይችላል፣ ግን ብዙ ጊዜ ሴት ላይ ይመስለኛል ባትፈልግህ እንኳን ምናልባት የምትፈልገው ሰው ይኖራል እና ከሱ ጋር ግንኙነት ይኖራታል፣ ወይም ደግሞ ያሰበችው ያለ ሰው ሊሆን ይችላል። ግን ከሱ ጋር ያለኝ ግንኙነት ቢበላሽ እንኳን ከዚህ ጋር አንተ ልክ እንደ ሪዘርቭ ማለት ነውና ከዚህ ጋር በቃ እሱ ያፌል ካረገ አንተን እንደመጠባበቂያ ልክ ቤንች ላይ እንደሚባለው ስፖርት ቤንች ታረጋለሽ ማለት ነው። ወይ ቤንች ላይ ያሉ ተጫዋቾች ሁሌ ይጫወታሉ ማለት አይደለም። ተጠባባቂ ከሆኑ
ላይጫወቱም ይችላሉ አንተም ቤንች ላይ አድርጋ ምናልባት ከተሳካለ ያኛው እምቢ ሲላት ወይም ከዛኛው ጋር ያለ ግንኙነት ፌል ሲያደርግ ወደ አንተ ልትመጣ ነው ግን ይሄን እንደዚህ አይነት ብልጣብልጥ ጌም የሚጫወቱ ሴቶች ለትዳርም ለሪሌሽንሺፕም ምናልባት ስለምትወዳት ብታገኛት እንኳን በእጅ ብታስገባት እንኳን ለተወሰነ ጊዜ ደስተኛ ልታረግ ይችላልሽ ግን ሲቀጥል ይቺ ሴት ኦልዌይስ የተሻለ ነገር ፈላጊ ስለሆነች ሌላ ደግሞ ካንተ የተሻለ በትምህርትም በኢኮኖሚ በምንም ሲመጣ ልታው ይችላልሽ ማለት ነው ስለዚህ ሰበብ የሚደረድሩን ሰዎች ብዙ ጊዜ አለማመኑ ያዋጣል because excuses ሁሌ በጣም ነው የሚያስጠላው አንደኛው ሁለተኛ ደግሞ የውሸታም ሰዎች ምልክት ነው ሶስተኛ ደግሞ እንዳልኩት ላለመፈለጓ አንድ ሳይን ባትነግርህም ይሄ ነው ስለዚህ በጊዜ መንቃቱ ያዋጣል ወንድሜ ሶስተኛው ደግሞ ሁለት ፊት ነው ያላት አንዳንድ ሴቶች ምን አይነት ናቸው ካንተ ጋር በጓዳ ስትሆኑ እንደምታፈቅር አይነት ያሻሸች የነካካሽ ትስማለች ፍቅር ትሰጣለች ትንከባከባለች ግን ደግሞ በአደባባይ ስትወጡ እጅን ለመያዝ እንኳን ማትፈልግ ከሆነ ለመታቀፍ ማትፈልግ ከሆነ እቺ ሴት ምናልባት አንተን ስለማትፈልግ ሊሆን ይችላል ምክንያቱም በርግጥ አንዳንዴ ገና ፍቅር ግንኙነት እንደጀመራችሁ ሰሞን በአደባባይ የምታረጉትን ነገር አሚን በጓዳ የምታረጉትን ነገር በአደባባይ ላታረጉ ይችላልላችሁ ምክንያቱም ገና ሰው አላወቀም ምናምን ብዙ እርግጠኛ እስከምትሆኑ ድረስ ልሸፋፍኑ ይችላልላችሁ ግን 5 ወርም አስቆጠራችሁ 6 ወርም ተቆጠረ 7 ወርም እንዲህ ያለ አመታትም ተቆጥሮ ይቺ ልጅ በአደባባይ ሌላ ሰው ልክ እንደ ኖርማል ጓደኛ እጇን ስትይዛት ለቀቅ ትከሻዋ ላይ ስታረግ እጅህን ለቀቅ በቃ የሆነ አለ አይደለ የሆነ አላ ጓደኛ ቦይፍሬንድ አይደለም አይነት ምልክት የምታሳይ ከሆነ ጓዳ ግን ፍቅር የምትጫወት ከሆነ ይቺ ልጅ እንዳልኩት ምናልባት አንተን በባጣ ቆይኛ ያዘች ሊሆን ይችላል ወይ ምናልባት ደግሞ ጭራሽ በፍጹም ላትፈልግ ይችላል እንደው ዝም ብላ ጊዜ ለማሳለፊያ ነውና ብዙ ጊዜ ሴቶች ጊዜ በቃ ወንዶች ሴት እንትን የሚል ለጊዜ ማሳለፊያ ነው ምናምን ይባላል እውነታው ግን እንደው እውነትን እንነጋገር ከተባለ ሴቶችም ለጊዜ ማሳለፊያ ብለው እስከ ጊዜው እውነተኛው የሚፈልጉት ወንድ እስከሚመጣ ለጊዜ ማሳለፊያ የሚጠቀሙበት ወንድ አለ ይሄ ደግሞ ምንም ይሄ ከተማ አካባቢ ምናየው ነገር ነው ግልጽ ነው ስለዚህ ይሄ በሐቅ ነው ምንነግራችሁ እንዳልኩት ሁለት ፊት የምታሳይ ቤት በዚህ በኩል ፍቅር በዚህ በኩል ደግሞ አላቀውም አይነት ፊት ከሆነ እባክን ወንድሜ ማለት ጊዜን አትፍጭ የምትፈልግ ሴት የምትወድ ሴት የምታከብር የምትሰጣትን ፍቅር መልሳ የምትሰጥ ፍቅር የምትሰጥ ሴት አታጣም እና ይሄም አንዱ ምልክቱ ነው ሌላኛው ያካል ንክኪ ከሌለ አትፈልግም ማለት ነው ለምሳሌ ካፌ ውስጥ ቁጭ ብላችሁ አንዳንዴ ብቻ ሳይሆን ብዙ ጊዜ የተለያዩ የስነ ልቦና ባለሙያዎች የሚናገሩት ሰውነት በራሱ ቋንቋ ነው ጀስቸሮች የእጅ እንቅስቃሴ የፊት አገላለጻችን ቋንቋ ነው ለምሳሌ የምትወዱት ሰው ስታገኙ ፈገግ ትላላችሁ አይደል እንጂ ፊታችሁን አጨብግባችሁ አታገኙትም ስትነኩ ጭንቅላት ስትዳስሱ የሆነ አስብልሻለሁ እንዲህ ብትነካካ የማሰብ ምልክት ነው ትክሻን ለምሳሌ ነካ ሲደረግ ሰው በእኛ እንደ ባህሉ ቢለያይም በርታ አይነት ነገር ነው ሰው በፍቅር እንኳን ፍዝዝ በፍቅር አይን አየኝ እንኳን ይባላል አያችሁ አይን እንኳን የራሱ ቋንቋ አለው ሶ ንክኪ ያለ ለምሳሌ ካፌ ስትቀመጡ እጅ ለእጅ ልትያያዙ ይችላልላችሁ የምትፈልግ ሴት ወይም እጇን ስትነካት ምንም ላትል ይችላልች ወይም ትከሻዋን ነካ ስታረጋት ንክኪ የራሱ ቋንቋ ስላለው ማለት ነውና የምትፈልግ ሴት ምንም አትልም አትከለክልም ግን ማትፈልግ ሴት ላይ ጠጋ ስትላት እጅ ለቀቅ ወይም ጇን ስትነካ አይናፋርም ከሆነች እንትን ልትችላለች የሆነ ሰዓት ላይ ግን ልትተዋለች መነካቱን ስለምትፈልገው ማትፈልግ ሴት ግን ንክኪውንም በጭራሽ ታሸሻለች እንዳልኩት ምናልባት ለጥቅም ብላ ቀርባ ሊሆን ይችላል ገንዘብ ትሰጣት ይሆናል ኦር አንዳንዴ ሴቶች ብዙ አርቀን ነው የምናስበው ብዙ አስፍተን ነው የምናስበውና ባትፈልግም አንደኛ መደበሪያ የሚያዝናና ሰው ከሌለ ሌላ ደግሞ ገንዘብ የሚሰጣት ከሌለ ይሄንን ካንተ የምታገኝ ከሆነ እያልፈለገች ግን እንደፈለገች መስላ ለመታየት ትሞክራለች ግን እንዳልኩት ደግሞ እንደው በቃል እንኳን ፈልጋለሁ ብትል ድርጊቶቿን አይተ መፈለጋ ለመፈለጓን ማወቅ ይችላል ሌላኛው አምስተኛው አታስተዋውቅም
ከማን ጋር ነው ማታስተዋውቀ ሰርክል ይሄ ሰርክል ማለት በአካባቢው ያሉትን ሰዎች አታቃቸው በጣም ክሎዝ የሆኑ ፍሬንዶቿን ላታቅ ይችላል ኦፍ ኮርስ ብታስተዋውቀም ወዳ ነው ያስተዋወቀች ማለት ላይሆን ይችላል አንዳንዴ እና እንብለው የሚባሉ አይነት ሴቶች አሉ አይደለ ለገንዘብ ተሰብስበው የሚመጡ ነግራ በቃ አራኔ አይመቸኝም በቃ ስለሚያዝናናኝና ስለሚጋብዘኝ ነው ምናምን ብላ ሰብስባ ይዛ ስለመጣች ጓደኞቿን ልታስተዋውቅ ይችላል እቺ ማለት ወዳ ነው ማለት አይደለም ግን ደግሞ በሌላ ሳይድ ደግሞ ስናይ ጭራሽ ላታስተዋውቅ ይችላልች ከቤተሰብ አባል እንኳን ኦፍ ኮርስ ባንዴው ቤተሰብ ላትተዋወቅ ይችላል ግን እንደው ወራትን ማስቆጠራችሁ ብዙ ጊዜ ቀና ማን ነው አመታትን ማስቆጠራችሁ እናቷን ላታጣጣ ከአባቷ ጋር ላትተዋወቅ ምናልባት እነሱ እንኳን በጣም ኃይለኛ አይነት ሰዎች ከሆኑ በጣም የሚቀራረቡ እህትማማቾች ሊሆኑ ይችላሉ ወይም ወንድም ሊኖርህ ይችላል ከነሱ ጋር እንኳን አታስተዋውቅም ማጠቃላይ በሷ ዙሪያ ያሉትን ሰዎች አታውቅ ስለዚህ ብዙ ካንተ ጋር የጠለቀ ነገር አትፈልግም ማለት ነው ሌላኛው ደግሞ በተለያዩ መንገዶች ነው እነኚህ ከጠቀስኳቸው ምክንያቶች ባሻገር ደግሞ የተለያዩ መንገዶች አሉ እንደማትፈልግ የምታሳይበት ማለት ነው ለምሳሌ አንተ ረጅም እና ቀይ ኮንክ እኔኮ አጠር ያለና ጸይም ወንድ ይመተኛል ልትል ትችላለች ወይም ደግሞ አጠገብ ቁጭ ብላ ስለሌላ ወንድ ታይ አንድ ዳንኤል የሚባል ልጅ ታክሲ ውስጥ ተዋውቄ ግልጽ የሆነ ነው መቼም ይሄ እንደማ ብትፈልግ ኖሮ ስለሷ ነግረን ነበርና ደስ ሲል ምናምን ብዙ ያሞካሽ ስለዛም ሰው የምታወራም ከሆነ which means ላንተ ፍላጎት የላትም ማለት ነው ሌላ ወንድ አብራችሁ ቁጭ ብላችሁ እንኳን ሌላ ወንድ ስታይ ልትማለች ትችላለች የሆነ ፊቷን ታያዋለ ብዙ ጊዜ ደግሞ አንዳንዴ የሚያጋጥመን ስትቀጥራት ብቻዋን እንደመምጣት ጓደኞቿን ሰብስባ ከዚህም በፊት ብዙ ጊዜ ኤግዛምፕል ሰጣለሁ ጓደኞቿን ሰብስባ ትመጣለችና እንድትጋብዟቸው ነው ይሄ ማለት ካንተ ጋር የሆነ የጠበቀ ነገር ያልፈለገች አንተ ገንዘብ ብታወጣ ምንም መስላት አይነት ሴት ማታስብ አይነት ሴት መሆኗን እየጠቆመች ነው ስለዚህ ይህም ሌላ ምልክት ነው ማለት ነው ስለዚህ ወንዶቼ ይሄንን ምልክቶች ስታዩ በጊዜ ጥፍ ማለትና ብዙ መልካም ሴቶች ብዙ እናንተ ሊወዷችሁ አንተ ልትወድ የምትችል በንጹህ ፍቅር ልሰጥ የምትችል ሴት አለች ግግም ማለቱና ጊዜ ማጥፋቱ ላላስፈላጊ ድካምና ላላስፈላጊ የልብ ስብራት ነው ሊያጋልጥ የሚችለው ስለዚህ ይሄንን የእህትነት ምክሬን ነው የሰጠኋችሁ እኔም ሴት በሆንም ደግሞ ያባቴን ክሮሞዞም ነው ግማሽ ወሰድኩት ስለዚህ የወንድም ወገን ነኝና የማይሆን ነገር በተለይ ጊዜያቸውን አንዳንድ ወንዶች በከንቱ እንደማይወዷቸው ማለት እኛ ራሱ ኖርማል ጓደኞቻቸው ሆነን አንዳንድ ሴቶች የሚያሳዩአቸውን አክሽን ሳይ ይሄ ልጅ በቃ በከንቱ ነው እየለፋ ያለው ላለውና እንነግራቸዋለን እንደ እህት እንመክራለን ይሄንን ደግሞ አሁንም ለእናንተ የሚነገርኳችሁ እንደ እህት ነው ምክንያቱም ያው ጥሩ ሴት እንዳለ ሁሉ አንዳንዴ ፕሌየር የሆነች በቃ በጣም ብዙ ጨዋታ የምትወድና ምንም ሪል ነገር የማትፈልግ ሴት ልታጋጥም ስለምትችል ይሄንን ምልክቶች አይተህ ብትጠነቀቅ ጥሩ ነው ብዬ አስባለሁ ቪዲዮዎቻችንን ከወደዳችሁ ላይክ ካልወደዳችሁ ለጊዜ ዲስላይክ ምን እንደሚያመጣ ታውቁታላችሁ በየጊዜው የሚወጡትን ቪዲዮዎች መመልከት ከፈለጋችሁ ፍቅር ይበልጣል ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ቪዲዮዎቻችንን መመልከት ትችላላችሁ ሀሳብ አስተያየታችሁን እፈልጋለሁ በኮሜንት መግለጽ ትችላላችሁ ራሳችሁን ከኮሮና ቫይረስ ጠብቁ ወዳችኋለሁ ሰላም